ቤተሰቦች እንዴት ናችሁ? የጋት ጥያቄዎቹ ያለፉትን በፓርት 3 የማትማቲካል ፓርት ይዤላችሁ መጥቻለሁ። ቀጥታ ወደ ጥያቄዎቹ እንሂድ። ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያው ጥያቄ which one is the odd one out of list of items? ከነዚህ ሊስት ኦፍ አይተሞች የትኛው ነው ኦድ ነው የሚለን? ይሄ ኦድ የሚለው ምንድነው? ኖት ሚን ኖት አባውት ፓሪቲ፣ ስለ ፓሪቲ አይደለም የሚገልጽልን። which means even and odd እንድንል ሳይሆን which one is about difference፣ ስለ ዲፈረንስ ነው። ዲፈረንስ ሶ ምን ማለት ነው? እንደዚህ አይነት ጥያቄዎች ሲኖሩ ከነዚህ ካሉት ሊስት ኦፍ ነምበር የራሳቸው የሚያመሳስላቸው ይኖራል። ልዩ የሚያደርገው ነምበር ደግሞ አለ። አይዘር ፐርፌክት ስኩዌር ሊሆን ይችላል፣ አይዘር ኢቭን ኦድ ኦር ኮመን ዲፈረንስ ሊኖራቸው ይችላል። ሶ በዛ መንገድ እነዚህን ነምበሮች የራሳቸው ካራክተሪስቲክስ ያላቸው ኮመን ፊቸር ኑሯቸው አንደኛው የተለየ ሊሆን ስለሚችል ቸክ እናድርግ እስኪ። ለምሳሌ ፓሪቲያቸውን ስናይ 26 40 52 36 ኦል አር ኢቭን። ሶ በፓሪቲ አይደለም which one is odd ተብለን የተጠየቅነው። ስለዚህ እስኪ ፋክተራይዝ እናድርጋቸው። 26 ማለት ምን ማለት ነው? 13 ሲባዛ በ2 ማለት ነው። 14 ደግሞ ስንት ነው? 7 ታይምስ 2። 52 ማለት ደግሞ 26 ሲባዛ በ2። 36 ማለት ደግሞ ስንት ነው? 6 ታይምስ 6 ነው። በዚህ ዲሳይድ ማድረግ እንችላለን። ኦል አር ኖት ፐርፌክት ስኩዌር። ይህን 36 6 ታይምስ 6 ስለሆነ ፐርፌክት ስኩዌር ስለሆነ በዚህ ዲሳይድ ኦድ ከሌሎቹ የተለየ መሆኑን ይገልጽልናል። ስለዚህ ሲመልሳችን ይሆናል ማለት ነው። ኦኬ ሁለተኛው ምንድን ነው የሚለን? ፋይንድ ዘ ሚን ሞድ ኤንድ ሚዲያን ኦፍ ዘ ነምበር። ይህ ስታቲስቲካል ዳታ አለን። እንዲህ አይነት ጥያቄ ሁልጊዜ ይመጣል። ሶ እንደዚህ አይነት ስታቲስቲካል ዳታ ሲመጣ በቴብልም ሆኖ ሊሰጣችሁ ይችላል። ከዚህ በተጨማሪ ሌላ የምትጠየቁት ላይክ ቫሪያንስ ኤንድ ስታንዳርድ ዲቪዬሽን ልትጠየቁ ትችላላችሁ። እሱንም አብራችሁ በዛው አንዴ ሪፈር አድርጋችሁ ፎርሙላውን መያዝ እንዳትረሱ። እኔ ሌላ ጥያቄ ካለ እሰራላችኋለሁ ፎር ዘ ኔክስት። ለዛሬው ግን ይሄንን ካልኩሌት እናድርግ። ሶ ሚን ማለት ምንድነው? መጀመሪያ ሚን ማለት አቬሬጅ ማለት ነው። ሶ ሌት ኤክስ እንበልና ሚን ማለት ሁሉን እንደምራለን፣ ሊስት ኦፍ አይተሙ እንደምራለን፣ ለቶታል ኳንቲቲውን ለቶታል ነምበር ኦፍ አይተምስ እናካፍላለን ማለት ነው። እሺ 5 ሲደመር 8 ሲደመር 3 12 ስላለ ስንት ማለት ነው? 36 ሲደመር 17 ሲደመር 14 ሲደመር 6 ሲደመር 8 ያው 2 ነበር። እሺ 8 ሲደመር 10 ሲካፈል ለስንት እናደርገዋለን? ለ10። ቶታል አይተማችን 10 ስለሆነ ማለት ነው። እሺ እንደምር 5 ሲደመር 8 13 13 ሲደመር 36 49 49 ሲደመር 17 ቆይ ሶሪ ልደምርላችሁ እስኪ እንዲያርገን ደምረው 13 ሲደመር 36 ሲደመር 17 ሲደመር 20 ሲደመር 18 እኩል ይሆናል ስንት ይሆናል? 104 ሲካፈል ለ10 ስንት ይሆናል? 10 ነጥብ 4 ይሆናል ማለት ነው። 10 ነጥብ 4 ደግሞ ሶሪ 10 ነጥብ 4 ወደ ስንት ነው? 10 ይሆናል ማለት ነው። ሶ ሚናችን ስንት ነው? ሚን ስንት ይሆናል ማለት ነው? 10። እሺ ሚናችንን 10። ሞድ ማለት ደግሞ the highest frequency of the list of items። ሞዳችን ስንት ነው? ሞድ which is equals to ስንት ይሆናል ማለት ነው? 12 3 ጊዜ ስለተደገመ 12። ሞዳችን ሃይስት ፍሪኩዌንሲ ያለው 12 ነው ማለት ነው። ኦኬ ሚዲያን ካልኩሌት ለማድረግ ደግሞ ሚዲያን ካልኩሌት ለማድረግ አሴንዲንግ ኦርደር ፈርስት ሶርት ማድረግ መቻል አለብን። ሶ ከትንሽ ወደ ትልቅ ሶርት ስናደርገው 5 ኮማ 6 ኮማ 8 ኮማ 8 ኮማ ደን ኔክስት ማነው 12 3 ጊዜ ስለሆነ 12 አሁንም 12 ኮማ ስንት ነው? ሶሪ 8 እዚህ ጋር 2 ጊዜ ነው። 8 2 ጊዜ ነው። ዘን 12 14 ኮማ 17 17 ስንት ነው ነምበራችን? ቶታል ነምበራችን 10 መሆን አለበት። 1 2 ሶሪ 10ን እዚህ ጋር ዘለናል። አሁን ቆይ ድጋሜ ልጻፈው። ሶሪ ኦኬ ስንት ይሆናል? 5
6 8 ኮማ 8 ኮማ 10 ኮማ 12 ኮማ 12 ኮማ 12 ዘን 14 ኮማ ስንት 17 ሲንጠራው 1 2 3 4 5 6 7 8 9 10 ኦኬ። ሶ ሚዲያችን ስንተኛውና ስንተኛው ይሆናሉ? 1 2 3 4 አራተኛውን ተውና 5 እና 6 ይሆናሉ ማለት ነው። ሶ 10 እና 12 ማለት ነው። 10 እና 12 ምክንያቱም ኢቭን ከሆነ ሚዲየም ላይ ያሉት ሁለቱን ደምረን ለሁለት እና አካፍለን እሱ ሚዲያናችን ይሆናል። ኦድ ከሆነ ደግሞ ሚዲየም ላይ ያለው አንዱ ነምበር ይሆናል ማለት ነው። መደመር አይጠበቅብንም። ሶ 10 እና 12 ናቸው። እነዚህን እንደምራለን። 10 ሲደመር 12 ሲካፈል ለሁለት ስንት ይሆናል? 22 ሲካፈል ለሁለት ስንት ነው? 11። ሶ በዚህ ጥያቄ መሰረት ሚናችን ስንት ነው? ሚን 10 ሞድ 12 ሚዲያን ደግሞ ስንት ነው? ሚዲያን 11 ማለት ነው። ይሄን ኦፕሽን ያዘልን ማለት ነው ኤ። ኦኬ ኩዌሽን ሌላው ሶስተኛው ጥያቄ ምንድነው? ቬን ዲያግራም ነው። ቬን ዲያግራም ጥያቄ አብዛኛውን ጊዜ ዩኒየን እና ኢንተርሴክሽን ወይም ኢንክሉድ ኤክስክሉድ የሚለውን ኮንሰፕት እንድንረዳ ስለሆነ አብዛኛውን ጊዜ ይደገማል። ያው አክቹአሊ ጥያቄው ሳይሆን የሚደገመው የዚህ ኮንሰፕት ያላቸው ጥያቄዎች ይደጋገማሉ። ሰው ይሄንን እንዴት እንደምንሰራ መለማመድ ትሪኩን መለማመድ መቻል አለብን ማለት ነው። ኦኬ እንግዲህ ይሄ ቬን ዲያግራም 3 ኮምፖነንቶች አሉት። አንደኛው there are 3 persons 3 type of persons who take tea the person who take coffee person who take wine እንግዲህ 3 አይነት ሰዎች ናቸው ያሉ ቡና የሚጠጡ ወይን የሚጠጡና ሻይ የሚጠጡ እንደገና ደግሞ ሁሉንም የሚጠጡ አሉ። ቡናና ሻይ ብቻ የሚጠጡ አሉ። እንዲሁም ኢንክሉድ ኤክስክሉድ አይነት ጥያቄ ነው እዚህ ጋር ሊጠየቅ የሚችለው ይታወቃል። እሺ አንደኛው ጥያቄ according to this Venn diagram የተጠየቀውን ጥያቄ ነው። how many persons who take tea and wine but not coffee ይላል። እንግዲህ የዚህ ቬን ዲያግራም ይሄ ትሪያንግሉ ምንድነው? ትሪያንግላችን የሎ ሼድ የተደረገው ትሪያንግል ምንድነው? የፐርሰን ሁ ቴክስ ቲ ነው። ኢንዘን ሬክታንግሉ ደግሞ ምንድነው? ወይን የሚጠጡት ናቸው። ሰርክሉ ኮፊ የሚጠጡት ናቸው። ሶ ምንድነው የሚለን? how many persons who take tea and wine but not coffee ከዚህ ሰርክል ውጭ የሆኑ ከዚህ ሰርክል ውጭ ይሄ ምንድነው? ኮፊ ነው። ዘን ይችኛዋ ደግሞ ምንድናት? ቲ ናት። ሌላኛው ደግሞ ሬክታንግሉ ምንድነው? ወይን ነው። ወይን ኦኬ። አሁን የተጠየቅነው ማንንና ቲንና ኮፊ የማይጠጡ ቲ ኤንድ ወይን የሚለውን ነው የተጠየቅነው። ኦኬ ከዚህ ሰርክል ውጭ የሆኑ ማለት ነው። ከዚህ ሰርክል ውጭ የሆኑትን ከዛ ደግሞ ምንና ምን የሚጠጡት ነው? ኢንተርሴክሽን ነው። ሶ ከዚህ ሰርክል ውጭ የሆነ ይሄን አያካትትም። በት ይሄ ሬክታንግል ይቺ ትሪያንግል እና ይሄ ሬክታንግል የተገናኙበት ማለት ነው። ስንት ማለት ነው? 17 ይቺ ብቻ ናት። ይቺ ብቻ ማንን ሻይና ወይን የሚጠጡ ነገር ግን ምን አይጠጡም? ቡና አይጠጡም። ለምሳሌ 20 ብናይ ምን ብቻ ነው የሚጠጡ? 20ዎቹ እዚህ ጋር ያልተገናኙበት ሬክታንግሉ ብቻውን ያለ ወይን ብቻ ነው የሚጠጡ። 30ዎቹ ደግሞ ምንድነው? እዚህ ጋር ያሉት 30ዎቹ ወይንም ቡናም ይጠጣሉ። እዚህ ጋር ያለችው 40 አሁንም ምንድናት? ወይን ብቻ። ሶ ወይን ብቻ የሚጠጡት ቢባል አሁን ስንት ነው? 40 ሲደመር 30 ስንት ይሆን? 40 ሲደመር 20 ሶሪ 60 ሰዎች ምን ብቻ ይጠጣሉ? ወይን ብቻ ይጠጣሉ ማለት ነው። ቡና ብቻ ብንባል ይሄው 20 እና 25። ኦኬ ሌሎች ጥያቄዎችን እንስራቸው። ሶሪ ኦኬ ምንድነው የሚለን? how many people take wine አሁን እዚህ ጋር ወይን የሚጠጡት ሌላ ሊጠጡ ይችላሉ፣ ሻይ ሊጠጡ ይችላሉ፣ ቡና ሊጠጡ ይችላሉ። እዚህ ጋር የተጠየቅነው ምንድነው? how many people take ወይን ነው የተባለው። ወይን የሚጠጡ እነማን ናቸው ነው። ሶ ይሄን ምንድነው የምናደርገው? ሁሉንም መደመር ነው ሬክታንግሉ ላይ ያሉት። ሶ እቺን ዘን እቺን ዘን ይሄንንም ያጠቃልላል። ሶ እዚህ ውስጥ ያሉትን ነምበሮች በሙሉ ምን እናደርጋለን? እንደምራቸዋለን ማለት ነው። ስንት የሚሆነው? 20
ፕላስ 70 ፕላስ 50 ፕላስ 30 ፕላስ 40 ኦኬ ስንት ይሆናል? 37 ፕላስ 15 ኦኬ ልደምርላችሁ ስንት ይሆናል? 122 ይሆናል ማለት ነው። ይሄን ስንደምረው መልሳችን ዲ ይሆናል ማለት ነው። ኦኬ ሌላኛው ጥያቄ ደግሞ ምንድነው የሚለው how many percent take all the three how many percent take all the three which means የኮፊ ኢንተርሴክሽን ቲ ኢንተርሴክሽን ወይን ማለት ነው። ምን ማለት ነው? ሁሉንም የሚጠጡ which means እነዚህ ዲያግራሞች ኢንተርሴክት ያደረጉበት ትሪያንግሏን ሬክታንግሉ ሰርክሉ የተገናኙበት ቦታ ማለት ነው። ሶ የተገናኙበት ቦታ ማናት? ይቺ ሌላ ከለር ላድርገው። ይቺ ፓርት ናት ነው። ይቺ ፓርት ሁሉንም 17ን ብናይ ማን ቲ እና ወይን ብቻ ናቸው። እዚህ ጋር 7 ላይ ብንመጣ ደግሞ ማንና ማን ብቻ ናቸው? ቲ እና ኮፊ ናቸው። ሶ ሁሎችንም የሚያገናኝ ማለት ነው 15 ማለት ነው። መልሳችን አሁንም ዲ ይሆናል። ኦኬ አሁንም ሌላ ጥያቄ አለ። how many people drink only coffee ነው የሚለው። how many people drinks only coffee ኮፊ ብቻ የሚጠጡት። እሺ ኮፊ ብቻ የሚጠጡ እቺን ብሉዋን ከለር ብቻ ኢንተርሴክት ያደረጉበትን ብቻ ማንና ማን 25 ሲደመር 20 ስንት ናቸው? 45 ሰዎች ምን ይጠጣሉ? ቡና ብቻ ይጠጣሉ ማለት ነው። በዚህ መንገድ ካልኩሌት ማድረግ እንችላለን። ኦኬ ሌላ ጥያቄ እስኪ እንስራ። in a group of 100 people 60 likes coffee 45 likes tea and 25 like both how many people in the group neither like coffee nor tea ሲምፕል ጥያቄ ነው 2018 ላይ የመጣ ይሄም ኢንክሉድ እና ኤክስክሉድ ነው የሚያሳየን። ሌት የግሩፕ ኦፍ ፒፕልን ይሄን ሰርክል ባለውና 100 ሙሉ 100 ማለት ይሄ ነው። ግን ምን አለ 60 ላይክ ኮፊ። እንግዲህ እነዚህ 60 ምንድናቸው? ላይክ ኮፊ። እነዚህ ምንድናቸው? ኮፊ 60 ናቸው። እነዚህ ኮፊ ኦኬ 45 ደግሞ ምንድናቸው? ላይክ ቲ። አሁን እዚህ ጋር እንደዚህ እናርግና እነዚህ ስንት ነው የሚጠጡት? 45ቶቹ ምን ይጠጣሉ? ቲ ይጠጣሉ። ሻይ ነው የሚጠጡ። ከዛ ደግሞ 25ቶቹ ምን ይጠጣሉ? 25ቶቹ ቦዝ ቲ ኤንድ ኮፊ። ኦኬ እዚህ ጋር 60 አለ፣ እዚህ ጋር 25 አለ፣ እዚህ ጋር ደግሞ ስንት አለ? 45። እንግዲህ ከነዚህ ከ45ቶቹ ስንት ቡናን ሻይም የሚጠጣለ፣ ከ60ዎቹ ደግሞ አሁንም ቡናን ሻይም የሚጠጣለ። ኦኬ ምንድነው የተባልነው? how many people in the group neither like coffee nor tea አጠቃላይ ምንድነው? 100 ነው ከነዚህ ጋር ማለት ነው። ኦኬ ቶታል ሻይም ቡናም የሚጠጡት ስንት ናቸው ማለት ነው? ቶታል ቲ ፕላስ ኮፊ ማይነስ ቲ ኢንተርሴክሽን ኮፊ። ምክንያቱም ደግመን ሁለት ጊዜ እንደምራቸውም ማለት ነው። ቡና የሚጠጡት ማለት እነዚህ ሙሉዎቹ ማለት ነው። ከዛ ሻይ የሚጠጡት ማለት ደግሞ አሁንም እነዚህ። ስለዚህ ደግመን 25ን ስለደገምናት ስንደምረው ሁለት ጊዜ ኢንተርሴክሽን አብረን ስንደምራቸው ስለምትደመር እንቀንሳታለን ማለት ነው። 45 ፕላስ 60 ማይነስ ኢንተርሴክሽናቸው 25 ማለት ነው። 25ን ለምን እንደቀነስ ነው እንግዲህ ኢንክሉድ እና ኤክስክሉድ ወይም ደግሞ በቬን ዲያግራም ዩኒየን እና ኢንተርሴክሽንን ማወቅ ኮንሰፕቱን መረዳት አለብን ማለት ነው። which means አንድ ጊዜ ይሄን ሰርክል ያስኩት ደግሜ አሁንም ሌላ ይሄንን ሲይዘው ይቺ ፓርት ሁለት ጊዜ ስለደገምኳት ማለት ነው። አንዷ 25 ይቀነሳል። ሶ ምን ማለት ነው? 105 ሲቀነስ 25 ስንት ይሆናል? 80። 80 ማለት ቶታል ቡናም ምንም either they drink either coffee or tea ማለት ነው። የኛ እዚህ ጋር የተጠየቅነው ምንድነው? ናይዘር ነው ከሁለቱም ውጭ ሆኑት ማለት ነው። ሶ ቶታል የግሩፕ ኦፍ ፒፕል ስንት ናቸው? 100 ማይነስ
ድሪንክ either tea or coffee ቲዮኒ ይሆናሉ ማለት ነው። ቲዮኒ ናይዘር ድሪንክ ናይዘር ላይክ ኮፊ ኖር ቲ ሻይም ቡናም የማይወዱት ሀያ ናቸው ማለት ነው። ኦኬ ሶሪ ይህ ጥያቄ ተደገመ። ይህ በሌላ ጊዜ የመጣ ተመሳሳይ ጥያቄ ነው። ይሄንን እናንተ ስሩት። ምንድን ነው የሚለን? ኢን ኤ ግሩፕ ኦፍ 100 ፒፕል 70 ላይክ ቲ 60 ላይክ ኮፊ ኤንድ 20 ላይክ ናይዘር ነው የሚለው። አሁን የቅድሙ የተገለበጠ ነው። ሃው ማኒ ፒፕል ላይክ ቦዝ ቲ ኤንድ ኮፊ ነው የተባለው። አሁን ኢንተርሴክሽኑን ነው የተጠየቅነው። ስለዚህ እናንተ ሞክሩት እስኪ። ኩዌሽን ነምበር 10 ላይ እንልና the ratio of boys to girls is in certain classroom was 2 to 3. ratio of boy to girl which is equals to 2 with 3 ነው ማለት ነው። if boys represented 5 more than 1/3 of the class how many people were in the classroom ነው የሚለው። ኦኬ ቬሪ ሲምፕል ነው። ቦይ ቱ ገርል ሬሾአቸው 2 to 3 ነው ከተባለ there is a common factor። ይሄ ምንድነው? ይሄ ሬሾአቸው ማለት ሲምፕሊፋይድ ፎርም ነው ማለት ነው። ሲምፕሊፋይድ ፎርም ነው። ሶ ይሄ ሲምፕሊፋይድ ስናደርገው ሁለት የመጨረሻ ሬሾ ስንደርስ 2/3 ላይ እስከምንደርስ ድረስ የሆነ ኮመን ፋክተር ነበረን ማለት ነው። ይሄንን ሲምፕሊፋይ ያደረግንበት ሌት ኤክስ እንበለው which means ሬሾአቸው ሳይሰራ የቦይ እና የገርል ከየት ነው 2x ኦቨር 3x ምክንያቱም ይሄ ኮመን ፋክተር ሪሙቭ ወይም ሲምፕሊፋይድ ስላደረግነው ነው ሬሾ እንድናገኝ የምንችለው ማለት ነው። ሶ ቦይ አጠቃላይ እዛ ክላስ ውስጥ ያሉ ቦይ ስንት ናቸው? ቦይ ማለት 2x ነው። ገርል ደግሞ ስንት ነው? 3x ነው። ኦኬ ብድር የተባልነው if boy represented 5 more than ቦይ ማለት ተባላል ቦይ which is equals to 5 more than ማለት 5 plus 1/3 of the class 1/3 of the class how many people were in the class ነው የሚለው። እንግዲህ ሲ ማለት ደግሞ ምንድነው? ከዚህ ጋር እንነሳና ከለሩን ቀይረው እስኪ። ክላስ ማለት ቦይ ፕላስ ቶታል ናምበር ኦፍ ክላስ ቦይ ፕላስ ገርል ነው። ሶ ቶታል ናምበር ኦፍ ክላስ ደግሞ እዚህ ጋር ቦይ ማለት ደግሞ ስንት ነው ብለናል? 2x ፕላስ 3x ነው ማለት ነው። x ቶታል ክላስሩም ቶታል ምንድነው? 2x ፕላስ 3x ይሄ ገብቷችኋል? ኦኬ ይሄ ከሆነ እዚህ ጋር እንተካ። ቦይ ማለት ቦይ ምንድነው ብለናል? 2x which is equals to 5 plus 1/3 of 2x plus 3x. Okay. 2x which is equals to 5 plus ይሄን ስንደምረው ስንት ይመጣል? 5x ይመጣል። ኦኬ ማካፈል እንዳይመስላችሁ ላጥፋው ይሄን። ኦኬ 5 ፕላስ ይሄ 5x ነው ዘን 5x ኦቨር 3 ይሆናል ማለት ነው። ኦቨር 3 ኦኬ ዘን የጋራ ስሪን ስንይዝ ወይም ደግሞ ኮሌክት ላይክ ተርምስ 2x minus 5x over 3 which is equals to ስንት ይሆናል? -5 5 ብቻ ይሆናል ማለት ነው። ኦኬ ዘን 6x minus 5x over 3 which is equals to 5 ይሆናል። ዘን ምን ማለት ነው ይሄ? x over 3 which is equals to 5 then x which is equals to ስንት ነው? 15 ነው። ኦኬ አሁን ይሄ x 15 ካገኘን ቶታል ቦይ እና ገርልን ማግኘት እንችላለን ማለት ነው። ቦይ ማለት ስንት ነው? ቦይ which is equals to 2x ነው። x ደግሞ ስንት ነው? 2 times 15 which is equals to ቶታል ቦይ 30 ይሆናል። ገርል ደግሞ ስንት ነው? 3x ገርል which is equals to 3 times 15 which is equals to 45
ቶታል ክላስ ስንት ይሆናል? 30 ሲደመር 45 ፊዚካል 75 የሚል ምርጫ ካለን መልሳችን ይሄ ይሆናል ማለት ነው። ዛሬ ቪዲዮችን ይህን ይመስላል።